ሰሞኑን አዲስ ደቦ ጂጊ ወይም ወንፈል በገጠራማ የኢትዮጵያ ክፍል በጋራና በመተባበር ስራ የሚሰራበት ባህላዊ ስርዓት ነው። በእርሻ፣ በዘር፣ በአረም፣ በአጨዳና በውቂያ ወቅት የአካባቢ ሰው ሆ ብሎ ወጥቶ ጉልበቱንና መሳሪያውን አዋጥቶ ደቦ የጠራውን ሰው ይረዳል። ውድ የፈታ ዴሊ ቤተኞች ባላገሩን ሰማይን በለው እያስታወስ ነው። ደቦትን ስራ ያመላፎ ወጣ ኮበሌ በደቦ መስራትን እንደሱ ተወዳጅ ያደረገው አርቲስት አልነበረም። ያውን ሰው በዘር እየተፈላለገ በትርኪ ምርኪው ሲተጫጨድ በቀደመው ጊዜ ሀገሬ ሰው ለዘር ስራ በአንድነት ወጥቶ አጨዳ ይከውናል፣ ቤት ይገነባል፣ እህል ይወቃል። በአንድ ሰው ጉልበት ቢገፉት ፈቅ የማይለው ስራ በተባበረ ክንድ ባጠረ ጊዜ ይጠናቀቃል። ከእርሻ ስራ ውጪ ለቤት ግንባታ፣ ለቀብርና ለሰርግ ደቦ ሊጠራ ይችላል። ደቦ ጠሪው ደቦ ለሚወጣው ሰው ምግብና መጠጥ ያዘጋጃል። ይህን ኃላፊነት ብዙውን ጊዜ የሚወስዱት የደቦ ጠሪው ሚስትና የቅርብ ቤተሰቦች ናቸው። የሚዘጋጀው ምግብና መጠጥ እንደየአካባቢው የሚለያይ ሲሆን ወቅቱንም ያገናዘበ ይሆናል። በደቦ ስራ ወቅት የዘፈን ችሎታ ያላቸው ሰዎች እየዘፈኑ የሰራተኛውን ሞራል ይቀሰቅሳሉ። አባቶች ይመርቃሉ፣ ጨዋታ አዋቂዎች በጨዋታ ሰውን ያዝናናሉ። ከብቶቹ፣ አዝመራው፣ መንደሩና ህዝቡ ሳይቀር በዜማ ይወደሳል፣ ይመሰገናል። አልፎ አልፎ ቀረርቶና ፉከራም የተለመደ ነው። በተመሳሳይ ዕድሜ ክልል ያሉ ወጣቶች ለተለያየ ጉዳያቸው ደቦ መጠራራት የተለመደ ነው። ደቦትን ስራ ያመላፎ ወጣ ኮበሌ የሰማኝ በለውን ነፍስ ይማርልን፣ የሀገራችንን ሰው ልብ ይመልስልን። ደቦ የምንጠራራው ለሥራ ያደርግልን። በደቦ ፈራጆች ሳንሆን በደቦ አልሚዎች ያድርገን። ወደ ሰሞኑ አዲስ ጉዳዮች እንሻገር። በትግራይ ክልል የታሰረው አንድ አዛውንት እናት ተቃውሞ አስነሱ። ህወሓት ተቃውሞኛል ብሎ ያሰራቸው የ76 ዓመት አዛውንት ነው። ትራምፕ ከኢራን ጋር ሰላም አውርደናል፣ ፊርማ ፈርመናል እያሉ ባሉበት ቴህራኖች እስራኤል ልብ ሳትገዛ ፊርማ የሚባል የለም ብለዋል። ህወሓት በክልሉ ያጸደቀው አዲስ ህግ አነጋጋሪ ሆኗል። ከሰሞኑ ያወጣው መግለጫም አለ፣ ይዘነዋል። አብራችሁን ቆዩ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የሰላም ስምምነቱ ትራምፕ ከኢራን ጋር የተደረሰ የጦርነት ማስቆሚያ የመግባቢያ ስምምነት ከይፋ የፊርማ ስነ ስርዓቱ አስቀድሞ በኤሌክትሮኒካዊ መላ መፈረሙን እየተናገሩ ነው። አስታራቂው የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ስምምነቱ በመጪው አርብ በስዊዘርላንድ እንደሚደረግ የተናገሩ ቢሆንም ትራምፕ ግን ሩቅ ለሩቅ ሆነን እስከዛው ተፈራርመናል እያሉ ነው። ነገር ግን ወዲህ ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ እስራኤል ጦሯን ከሊባኖስ ማስወጣት እንደሚኖርባት አሳስበዋል። አባስ አራግቺ ይህንን ያሉት እስራኤል በመካከለኛው ምስራቅ ያለውን ጦርነት በዘላቂነት ለማቆም የሚደረገውን ዲፕሎማሲያዊ ጥረት ልታደናቅፍ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። ዶናልድ ትራምፕ ሳይቀሩ የጦርነት አጋራቸው የሆነችውን እስራኤልን ኃላፊነት የጎደለው እርምጃ እየወሰደች ነው በማለት መተቸታቸው ይሰማል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል ጦር በዚህ ጦርነት ወቅት ከተቆጣጠራቸው ግዛቶች ሳይወጣ ጦርነቱ ሙሉ በሙሉ አብቅቷል ሊባል አይችልም ብለዋል። የሄዝቦላ የሚዲያ ግንኙነት ኃላፊም እንደገለጹት ኢራን ከአሜሪካ ጋር በምታደርገው ቀጣይ የውይይት ምዕራፍ ላይ የእስራኤል ጦር ከሊባኖስ እንዲወጣ ጥያቄ እንደምታቀርብ ለቡድኑ ማረጋገጫ ሰጥታለች። እነዚህ አስተያየቶች የተሰሙት ዶናልድ ትራምፕ በፈረንሳይ ኤቪያን በተካሄደው የቡድን 7 መሪዎች ጉባኤ ላይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በጠንካራ ቃላት በወቀሱበት ወቅት ነው። ትራምፕ ኔታንያሁ በሊባኖስ ረገድ የበለጠ ኃላፊነት በተሞላበት መንገድ መንቀሳቀስ አለባቸው ያሉ ሲሆን
በቅርቡ እስራኤል በቤይሩት ላይ የፈጸመችውን የቦምብ ጥቃት አረመኔያዊ ሲሉ ጠርተውታል። ትራምፕ አክለውም እስራኤል ከሄዝቦላ ጋር ለረጅም ጊዜ ስትዋጋ ቆይታለች፣ በዚህ ምክንያት በጣም ብዙ ሰዎች እየተገደሉ ነው ብለዋል። አንድን የምትፈልጉትን ሰው ለማደን ስትሉ የመኖሪያ ህንጻን ማፍረስ የለባችሁ፣ ምክንያቱም በእነዚህ ህንጻዎች ውስጥ ብዙ ሰዎች አሉ፣ ሁሉም ደግሞ የሄዝቦላ አባላት አይደሉም፣ ይህንን በእርግጠኝነት ልነግራችሁ እችላለሁ ሲሉ ተናግረዋል። ያለ አሜሪካ ያለ እኔ እስራኤል አትኖርም ነበር፣ ምክንያቱም እኔ ያደረግኩትን ለማድረግ የተዘጋጀ ሌላ ፕሬዝዳንት የለም ብለዋል። የእስራኤል እርምጃ በሰላም እቅዱ ላይ የደቀነው ስጋት የአውሮፓ መሪዎችን ስለ ስምምነቱ ዘላቂነት ያላቸውን ስጋት አጠናክሮታል። ሄዝቦላ በበኩሉ አጋር የሆነችውን ኢራን ከዋሽንግተን ጋር በሚደረገው የሚቀጥለው ዙር የድርድር ምዕራፍ ወቅት ቴህራን የእስራኤል ኃይሎች ከሊባኖስ እንዲወጡ ጥብቅ አቋም እንደምትይዝ ማረጋገጫ ሰጥታኛለች ብለዋል። ቻይና በአሜሪካና በኢራን መካከል የሚካሄደው የሚቀጥለው የውይይት ዙር ከፍ ያሉ መሰናክሎች እንደሚገጥሙት አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ከፓኪስታን አቻቸው ኢሻቅ ዳር ጋር ባደረጉት ውይይት ከመጀመሪያው ምዕራፍ ጋር ሲነጻጸር ሁለተኛው የድርድር ምዕራፍ ለሁለቱም ሀገራት የበለጠ ፈታኝ እንደሚሆን አስቀድሞ መገመት ይቻላል ብለዋል። የቴህራን ከተማ ምክር ቤት የደህንነት ኮሚቴ ሰብሳቢ መህዲ ባባ እንደገለጹት አሜሪካና እስራኤል በጋራ በኢራን ላይ በሰነዘሩ ጥቃት በሀገሪቱ ዋና ከተማ ቴህራን ቢያንስ 1265 ሰዎች የተገደሉ ሲሆን ሌሎች 2800 ደግሞ ቆስለዋል። የሊባኖስ የጤና ባለስልጣናት ደግሞ በእስራኤልና በሄዝቦላ መካከል እየተካሄደ ባለው ቀጣይ ግጭት የደረሰውን የጉዳት መጠን ያሻሻሉ ሲሆን እንደ አውሮፓውያን አቆጣጠር ማርች 2 ወዲህ 3826 ሰዎች መገደላቸውንና 11851 መቁሰላቸውን አስታውቀዋል። ይህ ሁሉ ከሆነ በኋላ አሁን ተስፋ ያለው የሰላም ስምምነት ሊደረግ ከጫፍ መደረሱ እየተሰማ ነው። ህወሓት አዛውንቷና አዲሱ ህግ። አለማየሁ ገላጋይ የተባለ ደራሲ በቀድሞ ኢህአዴግ ዘመን እንዲህ ብሎ ነበር። ኢህአዴግ ኪሎ የማይመርጥ የቦክስ ተጋጣሚ ነው፣ ከኮሳሳውም ከጠብደሉም ጋር ካልገጠምኩ ይላል። የቀድሞ ኢህአዴግ አለቆች የአሁኑ የህወሓት ጌቶች ይህን ባህሪያቸውን ይዘው ዛሬም በትግራይ ክልል ተወስነዋል። እኚህን አዛውንት የሚያስከሰሳቸው የህወሓት ተጋጣሚን ያለመምረጥ ባህሪ ነው። ድልል መንገሻስ ሓደ ለኺልኺ ቢልዎም ባይ ለምሃም ዝሃብ ዘደቀ ገለስ ልበል ወገለስ ኢሎም ሰላልኡን መንገሻ ስንዳይ ወኺል አብጣሻ። በትግራይ ክልል ደቡባዊ ምስራቅ ዞን እንደርታ ወረዳ የሚኖሩት የ76 ዓመቷ አዛውንት ወይዘሮ አህዛ ህሉፍ በክልሉ ያለውን ወቅታዊ ሁኔታ በጽኑ የገመገሙበትን ቃለ መጠይቅ መስጠታቸውን ተከትሎ ያለ ፍርድ ቤት ትዕዛዝ መታሰራቸው ከፍተኛ ቁጣና ተቃውሞ ቀሰቀሰ ይላል ከወደ ትግራይ የወጣ ዜና። ጉዳዩን የሚከታተሉ አካላት ለቲክቫ ኢትዮጵያ በሰጡት ቃል ነባር ታጋይና የሰማዕት እናት የሆኑት ወይዘሮ አህዛ የታሰሩት ሰኔ 8 ቀን 2018 ሲሆን በአሁኑ ወቅት በመቀለ ከተማ በሚገኝ የፖሊስ ጣቢያ ውስጥ ይገኛሉ። የእናቲቱ መታሰር መነሻ ላንዳ ሪፖርት ከተሰኘ የዲጂታል ሚዲያ ጋር ያደረጉት ቆይታ እንደሆነ ታውቋል። ወይዘሮ አህዛ በቃለ መጠይቃቸው በክልሉ ያለውን አስገዳጅ ውትድርናና የወጣቶች አፈሳ አጥብቀው አውግዘዋል። በተለይ በስልጣን ላይ ያለውን አካል በጉልበታችን ያሻንን እናደርጋለን ማለት ምን ማለት ነው? ዛሬስ ማንን ነው በጉልበት የምታንበረክከው? በቢሮ ውስጥ ባለ የተመቻቸ ወንበር ተቀምጠህ ወጣቶችን ልቀሟቸው ማለት ምን ለማምጣት ነው? ለመሆኑ ይህን ትዕዛዝ የሚያዘው ሰው ወልዶ ስሙ ያቀፈ ነው? በማለት የሰነዘሩት ትችትና ወቀሳ በማህበራዊ ትስስር ገጾች ላይ በሰፊው ተሰራጭቶ ነበር። እንደ ምንጮች መረጃ አዛውንቷ እናት ከመኖሪያ መንደራቸው ፈለገ ማያት ተወስደው ከታሰሩ በኋላ ቤተሰቦቻቸው እንዳይጠይቋቸውና ስንቅ እንዳያስገቡ ተከልክለዋል። ይህም ድርጊት በእድሜያቸውና በጤና ሁኔታቸው ላይ ስጋት ፈጥሯል። የእናትየው መታሰር ይፋ መሆኑን ተከትሎ ከወጣት እስከ አንጋፋ የፖለቲካ አመራሮች፣ የሰብአዊ መብት ተሟጋቾችና በርካታ የማህበራዊ ሚዲያ ተጠቃሚዎች ድርጊቱን በጽኑ እየኮነኑት ይገኛሉ። ተቃዋሚዎቹ ድርጊቱን በትግራይ ያለውን የፖለቲካ አፈና ለመሸፈንና የህዝብን ድምፅ ዝም ለማሰኘት ያለመ የጭካኔ ተግባር ሲሉ የገለጹት ሲሆን ለአገዛዙ ታማኝ የነበሩና ልጃቸውን በጦርነት ያጡ እናትን ማሰር የሞራል ዝቅጠት ነው ብለዋል። በአሁኑ ሰዓት በማህበራዊ ድረገጾች ላይ ፍትህ ለወይዘሮ አህዛ በሚሉ መፈክሮች አስቸኳይ መፈታታቸውን የሚጠይቁ የተቃውሞ ድምጾች በስፋት እየተስተጋቡ ይገኛሉ። ይህ በእንዲህ እንዳለ ለአዛውንቷ መታሰር ምክንያት የሆነው ህወሓት ያረቀቀው አስፈሪው አዲስ የክልል ህግ ነው ተብሏል። አዲሱ ህግ በበርካታ አንቀጾቹ መሰረታዊ ሰብአዊ መብቶችን ይጥሳል። ህጉ ማንኛውም ሰው ሐሳቡን የሚገልጽ አሊያም በሌላ ሰው የተጻፈን ሐሳብ በማህበራዊ ሚዲያ ማጋራት በወንጀል ተጠያቂ የሚያደርግ ከጥቅምት 23 ቀን 2013 ጀምሮ 5 ዓመታትን ወደ ኋላ ተመልሶ በመስራት ህግጋትን የጣሰ ነው ይላሉ የህግ ባለሙያዎች። ህጉ የፍርድ ቤትና ዳኞችን ነጻነት በአደባባይ ጣሰ ነው በማለት ዳኞች የቀረበላቸውን ተከሳሽ ነጻ የማለት ፈጽሞ መብት እንዳይኖራቸው የሚያደርግም ነው ብለዋል። የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛ የክልል ወይም የፌዴራል ህገ መንግስት ውጭ የተተረጎሙ አንዳንድ ድንጋጌዎችን ይዘዋል ሲሉ
አስተያየታቸውን የሰጡ የህግ ባለሙያዎች በዚህ ምክንያት የክልሉ ነዋሪዎች ላይ ከፍ ያለ ስጋት መደቀኑን አስረድተዋል። የወንጀል ህግ ማውጣት የክልል መንግስት ስልጣን አልነበረም ያሉት ባለሙያው የጠቋሚ ህግን በአንቀጽ 75 አውጥቷል። በመሆኑም ስጋት ያደረበት በተለይም ወጣቱ ማህበረሰብ ወደ መሃል ሀገርና የተለያዩ ሀገራት እየፈለሰ ነው ሲሉ ተናግረዋል። በክልሉ ወጣቶች ከቤታቸውና ከመንገድ ላይ እየታፈሱ በወታደር መኪና ሲጫኑ የሚያሳዩ ተንቀሳቃሽ ምስሎች ተበራክተዋል። አዲሱ የህወሓት መግለጫ። የህዝብ ወያነ ሓርነት ትግራይ ህወሓት በመግለጫው የፌዴራል መንግስቱ በትግራይ ክልል ውስጥ ለዳግም ወታደራዊ ግጭት እየተዘጋጀ ነው ሲል ከሰሰ። ባለስልጣናቱ የድሮን ጥቃቶችን እየፈጸሙ ወታደሮችን እያንቀሳቀሱና በክልሉ ላይ እገዳ እየጣሉ ነው በማለትም ወንጅሏል። ህወሓት ሰኔ 8 ቀን ባወጣው መግለጫ በገዢው ብልጽግና ፓርቲ የሚመራው የፌዴራል መንግስት በድጋሚ ጦርነት ነጋሪት እየጎሰመ ነው ያለ ሲሆን ለሁለተኛ ዙር ግጭት ዝግጅት እያደረገ ነው ሲል ተናግሯል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውን እንዲሁም የፌዴራል ኃይሎችና አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱ መሆናቸውን ገልጿል። በተጨማሪም መንግስት መሰረታዊ ቁሳቁሶችና መድኃኒቶች እንዳይገቡ ክልከላ ማድረጉንና የሀገር ውስጥ ተፈናቃዮች ወደ ቀያቸው እንዲመለሱ ሁኔታዎችን አላመቻቸም ሲል ከሷል። መግለጫው አክሎም ለተፈናቀሉ ወገኖች የሚቀርበው ሰብአዊ ድጋፍ ላለፉት 3 ወራት መቋረጡንና ይህም በግጭት የተጎዱ ሰዎችን ሁኔታ ይበልጥ እንዳባባሰው ገልጿል። እንደ ህወሓት አባባል የፌዴራል ባለስልጣናት በቅርቡ የትግራይ ኃይሎችን ጦርነት ፈላጊዎች በማለት የሰነዘሩት ክስ ትኩረትን ለአዲስ ወታደራዊ ዘመቻ ከሚደረገው ዝግጅት ላይ ለማስቀየር የታለመ ነው። መንግስት የትግራይን ሁኔታ በተመለከተ ዓለም አቀፉን ማህበረሰብም ሆነ ህዝቡን ለማሳሳት እየሞከረ ነው ብለዋል ፓርቲው። ህወሓት እነዚህን ክሶች ቢሰነዝርም አለመግባባቶችን በውይይትና በድርድር ለመፍታት የሚደረገውን ጥረት መደገፉን እንደሚቀጥል አስታውቋል። ይሁን እንጂ ፓርቲው የትግራይ ህዝብ ተፈጥሯዊ ራስን የመከላከል መብት አለው ብለዋል። ህወሓት የትግራይ ህዝብ የታጣቂ ኃይሎችን እንዲደግፍ ጥሪ ያቀረበ ሲሆን የትግራይን ህዝብ ጥቅም ለማስከበር በሚደረጉ ጥረቶች ውስጥ የመሪነት ሚናውን መጫወቱን እንደሚቀጥል ቃል ገብቷል። ይህ መግለጫ የወጣው በፌዴራል መንግስቱና በህወሓት መሪዎች መካከል ውጥረት በድጋሚ በበረታበት ወቅት ላይ ሲሆን ሁለቱም ወገኖች በትግራይ ያለውን የደህንነት ሁኔታ አስመልክቶ ክሶችን እየተለዋወጡና ወደ የታጠቀ ግጭት የመመለስ ዕድል እንዳለ በማስጠንቀቅ ላይ ናቸው። እነዚህ አዳዲስ ክሶች እንደ አውሮፓውያን አቆጣጠር በኖቬምበር 2022 በተፈረመው የፕሪቶሪያው የሰላም ስምምነት አማካይነት የተገኘው ሰላምና መረጋጋት ላይ ስጋትን ጨምረዋል። ባለፈው ሳምንት በሰኔ 4 ቀን ከፍተኛ የፌዴራል ባለስልጣናት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በቅርብ ጊዜ ውስጥ ወታደራዊ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ ከሰው ነበር። በህወሓት ውስጥ ያሉ የተወሰኑ አካላት ከኤርትራ ጋር በመተባበር የሰላም ሂደቱን ለማደናቀፍና ሰሜን ኢትዮጵያን ለማተራመስ እየሰሩ ነው ሲሉ ወንጅለዋል። ህወሓት እነዚህን ክሶች ውድቅ ያደረገ ሲሆን ያልተፈቱ ጉዳዮችን በውይይትና በፖለቲካዊ ተሳትፎ ለመፍታት ቁርጠኛ ሆኖ እንደሚቀጥል አስታውቋል። በተመሳሳይ ጊዜ ፓርቲው የፌዴራል መንግስቱ የፕሪቶሪያን ስምምነት ቁልፍ ድንጋጌዎች በተለይም የሀገር ውስጥ ተፈናቃዮችን ወደ ቀያቸው የመመለስ ስራን ሙሉ በሙሉ አልተገበረም ሲል በተደጋጋሚ ከሷል። በዚህ ሳምንት መጀመሪያ ላይ ቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት አስታራቂ ኦሉሴጉን ኦባሳንጆ የተመራ ልዑክ ከሌሎች ዓለም አቀፍ መልእክተኞች ጋር በመሆን በትግራይ ድጋሚ ያለመረጋጋት ይፈጠራል የሚለው ስጋት በናረበት ወቅት ላይ የፕሪቶሪያውን የሰላም ስምምነት አፈጻጸምና ሰፊ ክልላዊ ደህንነት ጉዳዮችን በተመለከተ ከትግራይ አመራሮች ጋር ለመወያየት መቀለ ገብተው ነበር። እነዚህ የክስ ልውውጦችና የኦባሳንጆ የመቀለ ጉብኝት የተደረጉት በትግራይ ያለው ሰብአዊና የደህንነት ሁኔታ አሳሳቢ ሆኖ በቀጠለበት ወቅት ነው። በሚሊዮን የሚቆጠሩ ሰዎች አሁንም በትግራይ ጦርነት መዘዝ እየተሰቃዩ ሲሆን ያልተፈቱ የፖለቲካና የደህንነት ጉዳዮች በነዋሪዎችና በታዛቢዎች ዘንድ ውጥረቱ መባባሱን ከቀጠለ የሰላም ስምምነቱ ከተፈረመ ወዲህ የተገኙት ውጤቶች ሊቀለበሱ ይችላሉ የሚል ስጋትን ፈጥሯል። ይህ መረጃ የአዲስ ስታንዳርድ ነው። ውድ የፈታ ዴይሊ ቤተኞች ዘውትር ረቡዕ ወደ እናንተ የሚቀርበው የሰሞኑን አዲስ መሰናዶ የዚህ ሳምንት ፕሮግራም ይህን ይመስል ነበር። ቸር ቆዩ።